ቀጫጫ እያሉ ከሚያበሽቁሽ ጓደኞችሽ ዛሬ ልንገላገልሽ ነው። ማስታወቂያው እንደሰማችሁት ነው። ቀጭን ሆነሽ ለሰለቸሽ ወይም ደግሞ ኮንፈርት ላልሰጠሽ ሴት ይህንን ገዝተሽ ተጠቀሚ እያለች ነው ልጅቷ። እና እኔ እዚህ ላይ ጥያቄ ስላለኝ ነው። አንደኛ በዚህ ሙቀት ማለት ነው ይህንን አድርጋችሁ ከላይ ልብስ ደረባችሁ በላስቲኩና በሰውነታችሁ መሀል ያለውን የኒኩለር መብላላቱን እንዴት ነው የምታደርጉት? ሽታውስ እንዴት ነው የሚሆነው? ላባችሁስ እንዴት ነው የሚሆነው? ያው ማስተንፈሻ ቢኖረውም ማለት ነው። ሌላው ይህንን አድርገሽ ሴቶች ሊያደንቁሽ ይችላሉ፣ እንዲያው አሪፍ ነው ሊሉሽ ይችላሉ። ነገር ግን እንዲያው ፍቅረኛሽ ወይም ባልሽ አቋማለሽ ብሎሽ አግብቶሽ እንዴት ነው የምትሆኑት? ወይስ ከሱ ጋር አብራችሁ በምታድሩ ሰዓት አይኑን ልጨፍኙ ነው? መብራት ልታጠፊ ነው? ምን ልታረጊ ነው? መቼም ማስከረሾ ካልሆነ በስተቀር ሰውነትና እንዲያው ፕላስቲክን መለየት የሚያቀተው ወንድ ይኖራል ብዬ አልገምትም። ለማንኛውም ግን ሁሌም ቢሆን በራስ መኩራትን ማስቀደም አለባችሁ። ተፈጥሮ ተሳስቶ አያውቅም። ነገር ግን ደግሞ ችግር አለ ብላችሁ ካሰባችሁ በምግብ ወይም ደግሞ በስፖርት ማስተካከል ይሻላል። ከዛ ውጪ ግን በዛ የማይስተካከል ከሆነ ግን በሰርጀሪና በእንደነዚህ አይነት ነገሮች እባካችሁ ራሳችሁ ላይ ተጨማሪ እንዲያው በሽታ የሚያመጣባችሁን ተጨማሪ ሽታ የሚያመጣባችሁና ኮንፊደንሳችሁን ራሱ የሚነሳ ነገር ባታደርጉ መልካም ነው።